ለእናንተ ምርጡ ፖድካስት የትኛው ነው? እኔ ብዙ የተማርኩበት፣ ብዙ ያተረፍኩበት፣ ብዙ ፍሬ ያገኘሁበት፣ ብዙ አዳዲስ ነገሮችን ያገኘሁባቸው 5 ፖድካስቶች ላስተዋውቃችሁ ወይም ልንገራችሁ። እኔን ስለተጠቀምኩት እናንተም እንድትጠቀሙባቸው ለማለት ነው። ስለዚህ የእናንተን ምርጡ ፖድካስት ብዙ የተማራችሁባቸው፣ ብዙ ያገኛችሁባቸው፣ ብዙ አዳዲስ ነገሮች ያወቃችሁበትና በተለይ ደግሞ ትክክለኛ የቤተክርስቲያንን አስተምሮ ያገኛችሁበት ቻናሎች ከስር ኮሜንት ስር አስቀምጡልኝ። የኔን 5ቱን ላስቀምጥላችሁ። በአንደኛ ላይ የማስቀምጠው ቀንዲል ሚዲያ ነው። ያው ከኋላ እንደምታዩት ያው እዚህ ጋር ማስቀምጬላችኋለሁ። ቀንዲል ሚዲያ ነው። ይህ እንግዲህ ቀንዲል ሚዲያ በጣም ብዙ ያተረፍኩበት፣ በጣም ብዙ የተማርኩበት፣ በጣም ብዙ ነገር ያገኘሁበት ሚዲያ ነው። እንደምናውቀው የወንድማችን የቀዳሚ ጸጋ ዮሐንስ ቻናል ነው ሚዲያው፣ እሱ ነው የሚያንቀሳቅሰው። ግን በጣም ብዙ የሚጋብዛቸው መምህራኖች በጣም ትልልቅ መምህራኖች ናቸው። በጣም በተለይ ለወጣቶች በጣም ብዙ ትምህርት የምናገኝባቸው፣ ብዙ አዳዲስ ነገሮች የምናውቅባቸው፣ በተለይ የቤተክርስቲያንን እውነተኛ ትክክለኛ አስተምህሮ የምናገኝበት ፖድካስት ነው። ከዚህ በፊት አይታችሁት ከሆነ ያው ከጀርባዬ እንደምታያቸው ነቀሲስ ግርማ ባቱ ኦርቶዶክሳዊነት ምንድን ነው በሚል ርዕስ የሰጡት 2 ተከታታይ ክፍል በጣም የሚገርም ፖድካስት ነበረ። ነቀሲስ መዝገቡ አሉ። እንዲሁም ደግሞ ሊቀ ሊቃውንት ስምዐኮነና መምህር ምትኩ በተከታታይ ፍትሐ ነገሥትን የሚያስተምሩበት እንትን አላቸውና በጣም የሚገርም ነው። በተለይ በአሁኑ ሰዓት ላለን በቤተክርስቲያን ርቀንም ወይ ቤተክርስቲያን ጠለቅ ብለን ላንማናቃት ወንድምቶች በጣም ብዙ ትምህርቶች የምናገኝበት ፖድካስቶች ናቸው። በተለያየ ጊዜ ታላላቅ መምህራኖች እየጋበዘ ታላላቅ ትምህርቶችን፣ ጊዜያዊ ትምህርቶችን ይሰጠናል። እንዲሁም ደግሞ አሁን ላይ በተለይ ለወጣቶች በጉብዝና ወራት የሚል አዲስ የጀመረው ፕሮግራም አለ። ይህ ፕሮግራም ነው እጅግ በጣም ለወጣቶች ብዙዎቻችን የተያዝንበት፣ ብዙዎቻችን የታሰርንበት፣ ብዙዎቻችን በውስጣችን የሚመላለስ ዕለት በህይወታችን የምንተገብራቸው ነገሮች እያነሳ ምክር ይሰጠናል ማለት ነው። ስለዚህ የመጀመሪያው ትልቁ አንደኛ ላይ የማስቀምጠው ፖድካስት ቀንዲል ሚዲያ ነው ማለት ነው። ሁለተኛ ደግሞ ዛይ ፖድካስት ነው። ሁለተኛው ዛይ ፖድካስት ነው። ይህ ዛይ ፖድካስት በወንድማችን በመምህር ዘላለም የሚካሄድ ነው። ይህም ፖድካስት ደግሞ በጣም የሚገርሙ ትምህርቶች የምናገኝበት ፖድካስት ነው። ነገረ ክርስቶስ ላይ፣ ነገረ ተዋህዶ ላይ፣ ነገረ መንፈስ ቅዱስ ላይ፣ ነገረ ማርያም ላይ፣ ልጆች አስተዳደግ ላይ በጣም ትልቅ ሊቃውንት ጋብዘው ትልቅ ፕሮግራሞች አድርገው ምርጥ ትምህርቶችን ያስተምሩናልና እጅግ በጣም